እንዴት አላችሁልን? እንደምን ቆያችሁ? ክቡራን የፋክት ስቱዲዮ አድማጭ ተመልካቾቻችን፣ በስቱዲዮአችን በማህበረሰቡና በማህበራዊ ሚዲያው ትኩረት የተደረገባቸውን ነጥቦች እያነሳን ቆይታ በምናደርግበት ሰዓት ላይ ነው የምንገናኘው። አሁንም በቀጥታ ወደ ጉዳዮች አልፋለሁ። የመጀመሪያው ጉዳይ የሚሆነው ሰሞኑን እጅግ በጣም ለሰይጣንም ለፈጣሪም ያስቸገሩ ሁኔታዎች እየተከሰቱ ይገኛሉ። የተለያዩ የማህበረሰብ ክፍል በተለያየ ቦታ ማለት ነው በሶስት በአራት ቦታ ኢትዮጵያ ውስጥ ለማህበራዊ እጦት ወይ ደግሞ ችግር ለረሃብ የተጋለጠ ማህበረሰብ ክፍል አለ ተብሎ በስፋት ከተራጨ ከተስፋፋ እና ወሬው በሁሉም ዘንድ ከተደረሰ በኋላ በጎም የሚያደርጉ እጆች ይህን ሲሰሙ ዝም ማለት የማይችሉ ግለሰቦች የአቅማቸውን የሚችሉትን እያደረጉ መሆኑን በማህበራዊ ሚዲያ የተከታተለ ነው ያለ ነው። የማህበረሰቡ ትኩረት በዚህ ሳምንት ውስጥ የተራቡ አንድ የመጨረሻ እስትንፋስ የቀራቸው ሰዎችን ሁሉ አይተናል እና በጣም ማሳዛኝ ነበር። ሰው አይደለም ያለው ሰው የሌለው ሰው ከሚበለው ቆርሶ ለመስጠት የሚገደድበት ሁኔታ እንዳለና ወጣቶቹ ምናልባትም በማህበራዊ ሚዲያ ፊት ላይ የምናያቸው ተጽዕኖ ፈጣሪ ወጣቶቹ አይሆንም እኛ እያለን በዚህ በ21ኛው ክፍለ ዘመን አንድም ኢትዮጵያዊ ዜጋ አይራብም የሚል ቁጭት ካደረባቸው በኋላ የሚገርም ሞቢሊቲ ወይ ደግሞ እንቅስቃሴ ፈጥረው እነዚህን የማህበረሰብ ክፍሎች ወዲያውኑ ለእርዳታ ተንተፋትፎ ሲደርሱ አይተናል። እርዳታዎቹ እስከ ትላንት ከሰዓት ድረስ የማሰባሰብ ስራዎች ቀጥለዋል። የሚያስተባብሩ ልጆች እንዳሉም ይታወቃል። በፍጹም ታማኝነት እየተመራ እንደሆነ ማህበረሰቡ እምነት የጣለባቸው ይታወቃል። ከዚህ አንጻር የሚለግሰው ሰው እንደየአቅሙ እንዲለግስ የ100 ብር ቻሌንጆች ተጠይቀዋል። ለደብረ ብርሃኑም ለሕፃጽም ሌላም በኦሮሚያ አካባቢ ለሚገኙ ተፈናቃዮችም ይሄ እየተደረገ እንደሆነ ይታወቃል እና ይህን ተከትሎ ትንሽ አምቢጊቲ ተፈጥሯል። ትላንት ከሰዓት ጀምሮ ማለት ነው። እሱ ምን መሰላችሁ? አቅም የሌላቸው ዜጎች አሉን ካለ ማህበረሰቡ በራሱ አደረጃጀት ይሁን በመንግስታዊ አደረጃጀት ይሁን መንግስትና ህዝብ በአንድ ላይ ተግባብተው መረዳት ያለባቸው ማህበረሰብ ክፍሎች መረዳት ይኖርባቸዋል። ነገር ግን ገንዘብ አንፈልግም የሚል ተቋም ካለ ይሄ በእውነትም ለሰይጣንም ለፈጣሪ ማስቸገር ነው። የሚረዱ ዜጎች ያስፈልጉናል። እየረዳናቸው መጣናል። እርዳታ በባህሪው ቀጣይነት ያለው ነው። አይቆም። መብላት እስትንፋስ ነው። እነዚህ ሰዎች የሚረዱት አንዴ አይደለም ወይ የሆነ ወቅት ተረድተው አይደለም እና አይረዱም። የሆነ ሚሊዮን ብር አያስፈልገንም። እንዴት ያለ ነገር ነው! በአንድ ራስ ሁለት ምላስ ነው እና ትንሽ ኮንፊውዝ የሚያደርጉ ነገሮች ተፈጥሯል። ክቡራን ቤተሰቦች እውነቱን ለመናገር ኮንፊውዝ ያደርጋሉ እና ምን ትላላችሁ? እናንተን ሀሳብ እንድታስቀምጡ ለማለት ነው። ከዚህ ጋር በሚያያዝ አንድ ሕፃጽ አካባቢ ለተፈጠረው ችግር ሲያስተባብር የነበረ ለደብረ ብርሃኑ እና ሌሎችም እያስተባበረ ይገኛል። በአዲስ አበባ አንድ ክፍለ ከተማ ላይ ትናንትና ከሰዓት የ100 ብር ቻሌንጆችን በአይነትም በገንዘብም ለመርዳት የመጡ በጣም በርካቶቹ እዛ ከተማ ወይም እዛ ክፍለ ከተማ ላይ በመብዛታቸው ምክንያት ፖሊስ እዛ አካባቢ የሚበዛው ማህበረሰብ እየበዛ መምጣቱና ይሄ ደግሞ ሌላ ችግር እያመጣ በመሆኑ ተብሎ የሚያስተባብር አንድ ግለሰብ አዶና የሚባል ልጅ ለተወሰነ ሰዓታት እስር ቤት መቆየቱንና ከዛ በኋላ ደግሞ ይህን የሚያስተባብረው መንግስታዊ ያልሆነ ድርጅት የተፈናቃዮችን ወይ የተጎጂዎችን ድጋፍ የሚያስተባብር አንድ ድርጅት እኔ ስሙን መጥራት አልፈለኩም። እሱ ከዚህ በኋላ ማንም ሰው እርዳታ መሰብሰብ አይችልም የሚል መግለጫ ወጥቷል። ከዚህ በኋላ እነዚህ ልጆችም ሊታገዱ እንደሚችሉ ተደርጓል። ወይም ደግሞ ተግባብተው ፍቃድ ሊሰጣቸው ይችላል የሚሉ እምነቶች እየመጡ ናቸው። ይህን በሚመለከት የሳምንቱ ከፍተኛ ትኩረት ነው። አሁንም ያ ትኩረቱ እንደቀጠለ ይገኛል። ይህን በሚመለከት እሱን አቀረብኩላችሁ። ሌላው ማለት ነው ማስተር አብነት ማስተራችን የሰው ጥግ ማለት ነው። የሰው ጥግ ርኅራኄ የማሳየው ማስተር አብነት ከህመሙ እያገገመ መሆኑን ትላንትና ከሚታከምበት ሆስፒታል የወጡ መረጃዎች እያሳዩ ይገኛሉ። የተለያዩ እምነት አባቶች ታላላቅና ታዋቂ ግለሰቦች እየሄዱ ሲጠይቁት ብድግ እያለ ሰላምታ ሲሰጣቸው ደህና መሆኑን ሲገልጽላቸው የተለያዩ ቪዲዮዎችን ለማየት ችለናል። ይሄ በጣም ትልቅ ነገር ነው። ደስ የሚያስብል ዜና ነው። በቅርቡ ደግሞ ድኖ ወደ ተቀደሰው ተግባሩ እንደሚመጣ ተስፋ እናደርጋለን። የኢትዮጵያ ሕዝብ እሱን በጉጉት የጠበቀ ነው። ግን ደግሞ አንድ የተረዳነው ነገር ምንድነው? ገንዘብ ከመሰብሰብ በላይ
ህዝብ እንደ ህዝብ አንድ ሆኖ እንደየእምነቱ ሲጸልይ ለውጥ ማምጣት እንደሚችል ያየንበት ነው። እንግዲህ በሀገራችን በተፈጠሩ ሌሎች ችግሮች ደግሞ ህዝቡ እንዲጸልይ የሚደረግበት ይሄ ትብብር ግን በጣም ከባድ ነው። አሁን ልጁ በጣም ስፔሲፊክ ስለነበረ ወይ ደግሞ ህዝቡ የሚወደው አይነት ሰው፣ ቅን ሰው፣ እንደሱ አይነት ሰዎች ምናልባትም እነ ዶክተር ቢኒና የመሳሰሉትን አይተን ካልሆነ በስተቀር ሌላ አላየንም። እና ጸሎት አድርጉልኝ ሲባል ሁሉም ትንሹም ትልቁም ሴቱም ሃይማኖተኛውም ወጥ የፈታው ምኑም ማለት ነው በየእምነቱ የሚችለውን አድርጎለታል ማለት ነው። ስለዚህ ሰምቶታል ኦልሬዲ። ከዛ በሽታ አቅምና ጉልበቱን አሳጥቶ መኪና ላይ እንኳን ሲሆን ተጎንብሶ ነበር የሚነዳው። እንዳየሁት መረጃ እንዳየሁት ቪዲዮ መኪና ላይ እንኳን ሲሆን ተጎንብሶ የሚነዳ የነበረ ልጅ በዚህ ደረጃ ተሽሎት ስናይ በጣም ደስታ የሚሰማን ጉዳይ ሆኖ ነው ያየ ነው እና ጨርሶ እንዲምረው ደግሞ ፈጣሪ እንደየእምነታችን እንጠይቃለን ማለት ነው። ይሄ ነው ሁለተኛው ጉዳያችን። በሶስተኛ ጉዳይ የምናየው ደግሞ ትንሿ ሀገር ሚጢጢዋ ሶማሌላንድ ላለፉት 34 ዓመታት ያክል ከሶማሌ ተለይታ ማለት ሶማሌ ሞቃዲሾ የብሪተኛው የፀሐይ አክባሪ ሀገር ታውቁታላችሁ ብዬ አስባለሁ። ሶማሌላንድ ተገንጥላ ራሷን ሶማሌላንድ ከሶማሊያ ተገንጥላ ከሞቃዲሾ ተነጥላ ሶማሌላንድ ብላ ሰይማ ሀርጌሳ ብላ ሰይማ 34 ዓመታትን ያክል ጥረት ስታደርግና እውቅና እንዲሰጣት የተለያዩ ዓለም አቀፍ ጫናዎች እንዲደረጉ ጥረት ስታደርግ ቆይታለች። ይህ እንግዲህ ብዙ ሀገሮች ይሉንታ የሰጧት ሀገር መሆኗን ሰሞኑን እያየን ነው። ህዝቦቿ ግን ትላንትና የለየለት ደስታ ውስጥ ሆነው በርከት ያሉ ሶማሌላንድ ባንዲራ ይዘው ከፍተኛ ጭፈራና ደስታ የታየባቸው በማስ አይተናቸዋል። ይሄ ደግሞ ምንጫቸው ነው፣ የደስታቸው ምንጭ ምንድን ነው የሚለውን ስለመለከት ሶማሌላንድ ወይ ደግሞ ሀርጌሳ የምትባለው ከተማ የወደብ ከተማ ኢትዮጵያ ነበረች ቀደም ብላ የሀገርነት እውቅና የሰጠቻት ለሶማሊያ ላንድ ወይ ደግሞ ሀርጌሳ ሀገር የመሆን መብትሽን እደግፋለሁ፣ ሰላማዊ ዲሞክራሲያዊ በሆነ መንገድ ሀገር ለመሆን ዜጎችሽ አንቺ ከፈለግሽ ከእናት ሀገርሽ ለመገንጠል የሚያስችሉሽ በቂ ሁኔታ ካሉ ይሄ ደግሞ በዲሞክራሲና በሰለጠነ መንገድ የሚከናወን ከሆነ እኔም እውቅና ሰጥቼሻለሁ የሚል ድጋፍ አገኘች። ከዛ በኋላ ትላንትና እስራኤል ለሶማሌላንድ እውቅና ሰጣታለች። በጣም ደስተኛ ነበሩ። እሱን ተከትሎ አሜሪካ ሶስተኛ ሀገር ሆናለች ማለት ነው። ለሀርጌሳ እውቅና ሰጥና ዜጎቹ ደስታቸውን መቆጣጠር አቅቷቸው ነበር። ይህ እንግዲህ በዲሞክራሲ ስርዓት የተለመደ ነገር ነው። በሌሎች የሀገርነት እሴቶች ግን በኔሽን ቢልዲንግ ግን ከፍተኛ የሆነ የማህበረሰባዊ ቅራኔ ይፈጥራል። ለምሳሌ ኤርትራ ከኢትዮጵያ ስትሄድ እንዴት ነው? ራሻ ላይ ዩክሬን ስትሄድ እንዴት ነው? ከቻይና ታይዋን ስትሄድ እንዴት ነው? እንደዚህ አይነት ነገሮች ከእንግሊዝ እና አይርላንድ፣ ስኮትላንድ ምናምን ሲሄዱ እንዴት ነው? በጣም ከባድ ነው። ማህበራዊ ቅሬታ ይፈጥራል በአንደኛው በኩል። በሌላኛው በኩል ደግሞ ስቴት ቢልዲንግ ማድረግ ዲሞክራሲያዊ ነው፣ የሚደገፍ ነገር ነው። ሀገሮች ራሳቸውን ሲችሉ የመልማት አቅማቸው እና ኢንዲፔንደንት የመሆናቸው ደግሞ ከጥገኝነት ነፃ መሆናቸው ይረጋገጣል። ዲሞክራሲያዊ ይፈቅዳል። ፍጹም የዲሞክራሲ ማሳያ ከሆኑ ነገሮች አንዱ ያው እንደምታውቁት ነው የመገንጠል መብት ነው። እኛ ሀገር የመገንጠል መብት ከብዙ መብቶች ጋር አብሮ ተዳምሮ እንደ ሕግ የተቆጠረበት ሀገር ነው። ይሄ ደግሞ ታላቅ ሀገርን የመበተን አቅሙ በጣም ከባድ ነው። ይህን የሚወስኑት እንግዲህ በዛ ሀገር ያሉ ዜጎች ናቸው። ሱዳንን አይተናል። ሱዳን አሁን ደቡብ ሱዳንና ሰሜን ሱዳን ተብሎ ሱዳን፣ ካርቱምና ጆባ ተብለው ከሁለት የተከፈሉ መሆናቸው እናስታውሳለን። ብዙ ሀገሮች በዚህ አንጻር የዚህ አይነት ችግር ሰለባ ሆነዋል። ይሄ የሶማሌ ላንድ ወይ ደግሞ የሀርጌሳ መደሰት ሶማሌን ወይ ደግሞ ሞቃዲሾን እጅግ በጣም ሊያበሳጭ የሚችል ጉዳይ ነው። በሁለት የሚከፍሉ ጎራዎች ሊኖሩ እንደሚችሉም ያሳያል። ፖለቲካ የሆነውን ጉዳይ እኛ ከአቅማችን በላይ ስለሚሆን አናየውም። ማህበራዊ የሆነው ጉዳይ ምናልባት የሀርጌሳ ወንድም ህዝብ እህት ህዝብ ሲደሰት ማየት ትልቅ ነገር ነው። ደስታችሁ ደስታችን ነው። ከዚህ በኋላ ከእናንተ ጋር የጀመርነው የወደብ የመጠቀም ፍላጎት ይቀድማል። እኔ ደግሞ ከሁሉም በላይ የሚቀድምብኝ የሀገሬ ጉዳይ ነው፣ የኢትዮጵያ ጉዳይ ነው። በሙያዬ ሀገሬን የማገልገል ኃላፊነት ያለባችሁ መሆኑ ለአፍታም ቢሆን መረሳት የለበት ጉዳይ በመሆኑ እዚህ ላይ ሀሳባችሁን እንድሰጡ ለማሰብ ወዳለው። ወደ ሌላው ጉዳያችን እንሄዳለን። ሌላው ጉዳያችን አሁን ወደ አሜሪካ ይወስደናል። ለሀያሏ ሀገር አሜሪካ ለሌሎች ሀገሮች የዲሞክራሲና የፍጹም
የፖለቲካ አስኳል በመሆን ያገለገለች ከቆየች ዓመታት ተቆጥሯል። ያሉባትን መሰረታዊ ችግሮች ቀርፋ የማህበራዊ ጦርነቶችን፣ የሲቪል ዋር ችግሮችን ደግሞ የዲሞክራሲ እድገቶችን ፈታ ለሌሎች አርያ መሆን የቻለች ሀገር ናት። የማይዋሽ ነገር ነው። በኋላ የዓለም የኢኮኖሚና የፖለቲካ የማህበራዊ አስኳል በመሆኗ ምክንያት ለተወሰኑ ጊዜያት ተሰሚነቷ ያለምንም ጥያቄ ማለት ነው በግድም ይሁን በውድ አንበርክካ ብዙ ሀገራትን ስትመራ የቆየች መላው ሀገርን ስትመራ የቆየች ናት። መላው አውሮፓ የሚመራው በአሜሪካ ነው። የአሜሪካ ሀያልነት ስቲል እንደቀጠለ ሲሆን ሌሎች ተገዳዳሪ ኃይሎች የመጡ ይመስላሉ። ይህን ተከትሎ በራሽያ እና በዩክሬን መካከል የተካሄደ ያለው ጦርነት በራሽያ እና በአውሮፓውያን መንግስታት መካከል የተካሄደ ያለ ጦርነት መሆኑ ይታወቃል በውስጥ ታዋቂነት። ይህንም ተከትሎ ለ4 ዓመታት ያክል የቀጠለው የራሽያ እና የዩክሬን ጦርነት ከፍተኛ የሆነ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮችን ማምጣቱ ይታወቃል። ሆኖም ግን መቋጫ እንዲኖረው ዜጎች የፈለጉ ይመስላሉ። የአውሮፓ ህብረትም በዚህ ጉዳይ የእውነቱ የሆነውን የሰላም አማራጮች እንዲወስዱ ሁለቱ ሀገራትን ከመወትወት ዘግይተው አያውቁም። ዋናው ዶናልድ ትራምፕ ምስጋና ይገባቸዋል የሚል እምነት አለኝ። እንደኔ እይታ ብዙ ሀገሮች ሰላም እንዲሆኑ የበኩላቸውን ጥረት እያደረጉ ይገኛሉ። ዶናልድ ትራምፕ ወደ ስልጣን ሲመጡ ምናልባትም ከተገመቱት በላይ ስራ እየሰሩ ነው ብሎ መውሰድ ይቻላል። እሳቸውም እንዳሉት ለሰላም የኖቤል ሽልማት መታጨት ብቻ ሳይሆን መሸለም የሚገባቸው መሆናቸውን እያረጋገጡ ይገኛሉ። በበርካታ የዓለም ሀገራት ጦርነት እንዲቆም ጥረት እያደረጉ ነው የሚገኘው። ይህ በጣም ትልቅ እና ሊያስመሰግናቸው የሚገባ ጉዳይ ነው። በመሆኑ አሁን እያየን ያለ ነው በራሽያ እና በዩክሬን መካከል እየተካሄደ ያለው 4 ዓመት ሊደፍን ቀናቶች በቀሩት በዚህ ጦርነት ባለ 20 ነጥብ የሰላም ሰነድ ተዘጋጅቶ ሁለቱ ሀገሮች እንዲፈርሙበት ለማድረግ የሚደረገው ጥረት ቀጥሏል። አሁንም ይህንም በሚመለከት ትላንትና ዜሌንስኪ አሜሪካ ነው የሚገኙት። በአሜሪካ ፍሎሪዳ ስቴት ይገኛሉ። በ20 ነጥቡ የሰላም ጭላንጭል ላይ ውይይት እየተደረገበት ነው የሚገኝ። ዜሌንስኪ ደግሞ ሰላም ይፈልጋሉ። በዚህ ሰዓት የአውሮፓ አንዳንድ መሪዎች ጦርነቱ ቀጥሎ አግዘው ራሽያን ማስመልመድ ይፈልጋሉ። ይህ ግልጽ የሆነ ከመሬት በላይ የሚታይ ነገር ነው እና በእውነቱ ጦርነቱ ቢቆም የመላው የዓለም ሕዝብ ጥያቄ ነው። የሰባቱም ክፍለ ዓለም ፍላጎት ነው። ምክንያቱም የራሽያና የዩክሬን ጦርነት የዓለምን የኢኮኖሚ የፖለቲካና የማህበራዊ ሁኔታዎችን እጅግ ያሳባ እና ችግር ላይ የጣለ መሆኑ ስለሚታወቅ ነው። ቪቫ ትራምፕ ብያለሁኝ። እንግዲህ ይሄ ይሆናል አይሆንም ከዚህ በኋላስ ምን ይጠበቃል የሚለው ይፋ የሚሆን ጉዳይ ነው። በዋናነት ግን የአውሮፓ መሪዎቹ ዶናልድ ትራምፕ ለራሽያ የሚያደላ የባለ 20 ነጥብ ስምምነት ነው የሚል ነቀፌታ ነው ከጅምሩ ያደረሱበት። እንግዲህ ዜሌንስኪ ይህን ጉዳይ ከተወያዩበት በኋላ የሚሻሻል ነገር ተጨምሮበት ሰላም እንዲሆኑ ሁላችንም ጥረት አስፈላጊ ነው፣ ሰላም ለኩልኩሙ በሚለው ነው። እነዚህን ይመስሉ ነበር የዛሬ ቆይታዎቻችን። ሀሳብ አስተያየታችሁን እንድታስቀምጡልን እና ለአብሮነታችሁ ደግሞ ዘውትርም እንደምናመሰግነው ዛሬም እናመሰግናችኋለን። መልካም ጊዜ፣ መልካም ቆይታ